ጆን ዳንኤል እጅግ በጣም ደስ ብሎናል ስለመጣህ። የዚህ ወርም ላይ በምትሰራቸው ስራዎችም እጅግ በጣም ነው የኮራንብህ። ሁለተኛ ስላንተ ስናወራ ባለፈው 2 ሳምንት በዚህ ጉዳይ ላይ በደንብ ሰርፕራይዝ ሊሆን ነው የአርሲውንም ስናይ የውሃ ምርመራውንም ስታስደርግ እናንተ የነበረው ሁኔታም ስናይ ህፃናቶች ጋር ያለህም ህብረት ነው ከልጆች እንግዲህ ከሞቶዎች ትምህርት ለሁሉም ህፃናት የሚለውን ማሳያ ባፍ ብቻ አይደለም በተግባር ነው ያሳየህንና እጅግ በጣም በርታ ቀጥል ወደፊት የሚል ነው እንትን የምንለው። ከዚህ ጥር ብቻ ሳይሆን ገና ቀጣይም 2.5 ወር ነው 100 ኪሎ ነው ወርቃቸው 100 ግራም ነው ግን በቀጣይ 100 ኪሎ ይቀጥላል። ያው መልካም ምኞት መልካም ጆ በጣም ታዋቂ ነው። አሁን ሴሌብሪቲ ነው። ደግ ልባል ለጥሩ ልባል ብዙ የፍቅር ጥያቄ ታስተናግዳለህ ከብዙ ቆነጃጅት ኢትዮጵያውያን ኢንቦክስ መቼም ያው ዝም ብለውም የሚያዘጉም ይኖራሉ። አረ ለምሳሌ ይበለስልን ፍቅረኛ ያለኝ ይመጣል ጥያቄው ግን መልሱ ይሄ ነው። ደስ የሚል ነው በጣም ፍቅረኛ አለኝ በጣም አይ እጅግ በጣም ጥሩ እንትን ነው። ምናልባትም ታዋቂ ስትሆን ያስቸጋሪ ፈተና ነው። ይሄ ልጅ ታዋቂ ነው። ከእውቅናው ደግሞ የሰው ፍቅር ያለው ልጅ ነው። ጥሩ ህይወት ይኖራል። ጥሩ መኪና ይነዳል። ገባህ አይደለ? ስለዚህ ይሄንን ብዙ እኛ አሁን ለምሳሌ ቴዲ አፍሮን ብዙ ደብዳቤዎች ያስተናግዳሉ። ብዙ ታዋቂ ሰዎች ብዙ ደብዳቤዎችን ብዙ የፍቅር ጥያቄዎችን ያስተናግዳሉና ጆ ብዙ ጥያቄዎች ሊመጣለት ይችላል። ግን የራሱ የኔ የሚለው ጓደኛ አለው። ሰርጉን አድምቀን ልንበላ የምንችልበት ጊዜ ብዙ ሩቅ አይመስለኝም። ባይሆንም ምናልባት ከጥያቄው አንጻር ቴክስት የሚያደርጉና የሚደውሉት ሰዎች እንዲቀንሱ አይነት ይመስለኛል። ፍቅረኛም አለው ስራም አለበት። ስለዚህ ልጁ ሀገር የሚያኮራ ስራ ስላለበት በተለያዩ ነገሮች እንዳተዘናጉት ጥሩ መልእክት ነው። ዮኒዬ 5-6 ወራቶች ይቀሩናል አሁን ወደ 100 ግራም ወርቁ ለመሄድ ደግመህ የምታሸንፍ ይመስላል። ተወስዷለህ? አሸንፋለሁ ካላችሁ ጥሩኝ። ለምሰረው ለማሸነፍ ሳይሆን አላማዬን የነገርኳችሁን ቅድም ግብ ለመምታት ነው። ስለዚህ ስታሸንፍ እንደውላለን። ሌሎችም ብዙ ቅልብ ያላቸው ደግ ልብ ያላቸው ልጆች አሉ። አድማጮች አብራችሁ ስላላችሁ በጣም ደስ ይለናል። ተወዳጁ ቲክቶከር ብቻ ሳይሆን የበጎ ስራ አድራጊም ጭምር ነው። ቅልብ በጎ ልብ ያለው ልጅ ነው ጆን ዳንኤል። አባትህ ራሱ ታድለዋል። እነዚህ በበጎ ስም እንደው የመጨረሻ ከሰዓትም አንፃር የመጨረሻው ጥያቄ ትሆናለች። አንዳንድ በዚህ ምንጋበዛቸው መልካም ልብ ጠይቀናል። መነሻችሁ ምንድን ነው ስትል ባክግራውንድ ካስተዳደግም ሊሆን ይችላል ከቤተሰብ ምናምን ነገር እንትን ሊሆን ይችላል። እንደው የጆን ዳንኤል መልካምነት ከምን የተነሳ ነው? ከእናቴ ወረስኩት። ለልጆቻችሁ እንደሚጋባ ማሳያ ነው። አይተዋል። ማስተር አብነትም ከዚህ በፊት ሲናገር የነበረው እዚች እሱ የተቀመጠበት ወንበር ላይ ሆኖ የነበረው አሁን ያለው መልካምነት ከቤተሰቦቹ የመጣ ሜላት ንጉሴ እንዲህ አይነት ሁሉ ሶሻል ሚዲያው ላይ ግን በዚህ ልክ ግን የገዘፈ ሀሳብ ይዞ መጥተው ብዙዎች ጋር ለመድረስ የብዙዎችን ችግር ለመቅረፍ የሚያስኬደው ነገር ትልቅ ክሬዲት የሚያሰጥ ነገር ነው። ስለዚህ ጥር ወር ላይ ከፍ አድርገን ድምፅ ሰጥተናል። ከድምፅ ሰጥቶች አሉ ትላለህ። ኤኒዌይ ቀን ማነው ጥር ጆን ዳንኤል ሞሽራለች። የካቲት ማንን ይሞሽራል? የቅልቦች በየካቲት ወር የማህበራዊ ሚዲያ ተጽዕኖ ፈጣሪ እንግዲህ ካሁኑ እየለያችሁልን በስሎ ያለ እድሜው አሁን 26 ሲል እኔ ራሴ ይገረመኝ። የምገምተው 23-24 አካባቢ ነው። ልጅ ነው ነገር ውስጥ ይገባል። ሰው አልተሞረደ ሰው አይስተካከልም እና ተሞርዶ ነው የወጣው እና ጊዜ ራሱን እንዲያዳምጥ ገባ። ይሄን እድሜ ያለ ልጅነት አለ። በቃ ያችን ነገር ሲሰራ ገና ነው አልበሰለም። ግን እግዚአብሔር እዛ ሲያስገባው አብሎ ሞርዶ አውጥቶታል። በቃ ለራሱ ጊዜ በቃ እግዚአብሔር ሲፈልግህ ለብቻ ነው የሚያደርግ። ከጓደኛ አሁን ቅድም ሲል ነበር
እስር ቤት ሆኜ ሰው ዞር ብሎ አላየኝም ማለት በቃ ያ የመሞረጃው ጊዜ ሲሆን ሰው ይርቃል ዞር ይላል ሰው ካለማ አጀባ ተበዛ ለራስን ጊዜ አሰጥም አንተ ፈጣሪንም ድምጽ አሰማ እሷን ታረግህ ግን በምድረ በዳ ሆነ ስትታረም ግን ምድረ በዳው በደንብ ይሰራል እና ይሄ ላይመለስ ነው ተሞሩ ቢወጣው ይገባል አሁን የሚሰራቸውን ሳይ እኔ ይገርመኛል እኔ የዛ ከተማ የዛ ክፍለ ከተማ ማለት ወይ ደግሞ የዛ አገር የሄደበት አገር ከንቲባ እኔ ቦን አፍራታ ወለ ለመናገር አፍራታ ይሄ ትንሽ ከተማ መጥቶ እዚህ ጋር እኔ ገድባቸው ይችላል ያቅም ገንዘቡን ብቻም ሳይሆን ደግሞ ልክ ነው ግን ማሳያ ነው ይሄ አሁን ማንቂያ ደውል ነው አንድ ወጣት በሶሻል ሚዲያ ላይ ያለ የሚያገኛትን ገንዘብ እየያዘ እየሄደ ንጹህ መጠጥ ምን ጠጣው ውሃ ምንድነው የሚለውን ለራሱ ብዙ ጥያቄ ያለው በህይወቱ በጣም ማስተካከል ለኑሮ ለህይወቱ ለቀጣይ ልጆቹ ማስተካከል ያለበት ብዙ ነገር ቀርጸታል ግን ያንን ይቅርብኝ እነዛ እናቶች ረጅም መንገድ የወንዝ ውሃ ጠጥተው ጤናቸውን አጥተው ከሚሆኑ የኔ ጥቅም ይቅርብኝ ብሎ ነው አይደል ሄደው ማንም አስገድሎት አይደለም በቃ እግዚአብሔር ለዚህ ዓላማ ቀረው አሁን ማንቂያ ሆኖላቸዋል መንቀሳቀስ ያለባቸው እነዛ ሰዎች ናቸው ሊረዱት ሊያግዙት ሲገባ ምንም ሳያግዙት ዝም ማለታቸው ራሱ ያሳፍራል ለመናገር ከተማ ያለ ሁሉ ነገር እኮ ከመንግስት አንጠብቅም ምረጡኝ እኔ ስትመርጡኝ ድልድይ ይሰራላችኋለሁ ውሃ እንትንልላችኋለሁ ምናምን ብለው ነው አይደል ይመረጡት ብዙ ሲመጣቸው እኮ ብዙ ነገር አላቸው በጣም የሚያወሩት ግን ከሚያወሩት አንዱ እንኳን ሲሰሩ አታያቸውም ብዙዎች ከተመረጡ በኋላ ለሚረሱት የለም እንኳን ወንበሯን አገኘሁ ነው ከዛው በኋላ በቃ ግን ይሄ ልጅ ሲሄድ አሁን ማንቂያ ሆኖላችኋል እኔ ጆን ዳንኤልን ምን ልለው እንደምችል አላውቅም እግዚአብሔር ዘመንህን ይባርክ አሜን ለልጆች ይክፈል አሜን አንተ እናቶች የእናቶችን ሸክም የእናቶችን እንባ እንደጠረግ አንተም እግዚአብሔር ጥያቄን በሙሉ ይጥረግልህ አሜን ጠላቶችን ከአካባቢ በቃ ከዙሪያ ያንሳል አሜን በቃ በእጁ ያዝ ሌላ ምንም አይደለም በቃ በእጁ ያዝ አሜን እናት እግዚአብሔር ያክብርልህ ምንም ነገር አያጋጥም ምንም ብርቃት ጠላት መጣት ምን ይላል እድሜህ እንዲረዝም ይላል እናትና አባትን አክብር አይደል ይላል በቃ አንተ እናትና አባትህን አክብረሃል የወለዱህን መሆን የለበትም አሉ ገጠር ያሉት ምንም ሰው ዞር ብሎ ያላያቸው እነሱ ላይ ታህል እድሜ ይረዝማል እስከ ሽበት እስከ ሽምግልና በዚህ ነገር እናያለን በቃ ይቀጥላል ያንተ አይቆምም በእጁ ስለያዝና ተባረክ ዘመን ይባረክ እድሜና ጤና ይስጥህ ከፍ በልልኝ እንደደመቅ አሁንም ከፍ በል አሜን በጣም እናመሰግናለን እንግዲህ ይሄ ምርቃት ለራሱ እጅግ በጣም አይቻለው ምርቃትም ላለመርቃትም ያለህም ቦታ እናቶች ሲመርቁ ተንበርክከህ ስትቀበል ነው የልብ መገዛት ይሄ ነው የምርቃት ድም ምንድነው ሞትም ህይወትም በምላስ እጅ ናት ይላል እና ስትመረቅ ምርቃቱ እንግዲህ የአካል የሚለብስበት ሁኔታ ይሆናልና እጅግ በጣም ደስ የሚል አቀባበል ነው ህዝቡም እያሳየ ያለው አንተም በርትተህ ወደፊት እንድትሄድ ብዙ ቦታ ላይ እንግዲህ አይነው ቻሌንጅ ያደርጋል ብዙ ይፈትናል የራስ ህይወት አለ ከምታገኛት የላይቭ ሳንቲም ነው ይሄን ነገር እያደረክ ያለው ስለዚህ በነገሮች ሁሉ ቻሌንጆችን እየተቋቋሙ ቅድም እንደ ያሲኖ እንዳል እንግዲህ እናቶች ንጹህ መጠጥ ውሃ እንዲጠጡ ቅድምም ከተነሳ ውስጥ አንዱ ሀዲያ ላይ ያደረከው ለካ ውሃ ተመርምሮ መጠጣ ውሃ ምን አይነት ነው በውስጤ ውስጥ ምን አይነት ችግር ያመጣል የሚለው ለራሱ እንድናውቅ ለብዙ ኦፍ ኮርስ ውሃ ላይ የሚሰጥ ዛን ያወቅኩት አይደል ውሃ ተገኝቶም ላይጠጣ ይችላል በውስጡ መርዛማ ንጥረ ነገሮች ሊኖሩ ይችላል አይቀርም አሁን በየገጠሩ ያሉ እኛም ከወጣ ሌሎችም እየወጡበት ካለበት ቦታ ላይ ምን አይነት ውሃ ነው እየጠጡ ያሉት አሁን ተገኘ ተብሎ ውሃ መጠጣት እንደሌለበት ማሳያ ነው ስለዚህ ብዙዎቹ የማህበራዊ ሚዲያ ላይ ነገ ተነጎዳም እልፍ ትወጣላችሁ የሚል እምነት አለኝ ልክ እንደ ጆን ንጹህ ውሃ መጠጥ ለሁሉም ትምህርት ለሁሉም ህፃናት ንጹህ ውሃ ለሁሉም ሰላም ለኢትዮጵያ
በድጋሚ አንድ መልእክት አለኝ። በሁሉም በሀገር ውስጥም በውጭም ያሉ ሜንስትሪምም ሶሻል ሚዲያም አንድ የሚያደርገንን ታሪክ እንናገር፣ የሚከፋፍለንን ሳይሆን። ይሄ እኛ ቅልቦች አሁን በዚህ ጉዳይ ላይ ስንሰራ ወደ 7ኛ ዓመታችን ነው። 7 ዓመት ሙሉ ማህበራዊ ሚዲያው ለሀገር ለሰላም ግንባታና ውልብ በሚል ነው 7 ወደ 8 እየመጣ ነው። በዚህ ውስጥ እንግዲህ ከአዲስ አበባ ዩኒቨርሲቲ ምሁራኖችን ይዘን ሄደን የሚያስተላልፉት ሰብሰብ ሲል ሀሳቡ ይሄ ማህበራዊ ሚዲያው ሜንስትሪም ሚዲያው እንደው አብሮ የኖረ አንድነታችን ሲያጠናክር አድዋን ለታሪክ እንዳስቀመጠ በአድዋ ላይ ያዘመተ የለም። የህዳሴ ግድቡ አንድነታችን ማሳያ ነው። ሁሉም በህዳሴ ግድቡ ላይ ከትንሽ እስከ ትልቅ የራሱን አስተዋጽኦ ያበረከተበት ነው። ያ አንድነት የሚያፈጥረው ቪክትሪ እንግዲህ አድዋን የመሰለ ነው። የህዳሴ ግድቡን የመሰለ ነው። ነገ ተነገ ወዲያም ታሪክ እንድንሰራ ካስፈላጊ ከሆነ እንደዚህ በአንድነት በብሔር በሃይማኖት በዘር ሳንከፋፈል በተለይ ሶሻል ሚዲያ ላይ በምንም ባኮረፍክበት እርስ በርሳችን እየተገፋፋን ዛሬ የሰላም ማጣት ድባብ እንዲታይ ያስደረገው ይሄ ነውና ተስፍሽ ስለ ሀገራችን ማለት ሁላችንም የምንሰራው ስለ ሀገራችን አይደል? መጀመሪያ ስለ ራስ፣ ስለ ቤተሰብ፣ ስለ አካባቢ፣ ስለ ሀገር እያለ እየሰፋ ይሄዳል። ኢትዮጵያ በጣም ትልቅ ጠለቅ ያለ መሰረት ያላት ሀገር ናት። ዝም ብሎ አይደለም። ተጣልተናል እኮ አይደል? ተቋስለናል፣ ተጣልተናል፣ ተቋስለናል። የአንድ እናት ልጆችም አንድ ቤት ውስጥ ይጣላሉ፣ ይቋሰላሉ፣ ይዋቀሳሉ፣ ሊዳሙ ይችላሉ። ነገር ግን የአንድ ልጆች እናት ናቸው። ገብቶሃል? ልትክደው ልትፍቀው የምትችለው ነገር አይደለም ማለት ነው። ስለዚህ ያለፍንባቸው መንገዶች፣ የቆሰልባቸው መንገዶች፣ የተቋሰልባቸው መንገዶች ለኢትዮጵያውያን የተሰጠን ፈተና መሰናክል ነው የሚሆነው። ተረዳኸኝ? እነኛን መሰናክል እነኛን ነገሮች ማለት መቻል አለብን። የሚሰጡን የሚዘሩብን ነገሮች አሉ። እነኛ የሚሰጡን የሚዘሩብን ነገሮች አሁን ጆ እያሰሩ ያሉት ነገር በነገራችን ላይ የማከም ስራ ነው የሚሰራ ያለው። አንተ ከተወለድክበት አካባቢ ርቀህ ሄደህ ባልተወለድክበት አካባቢ ቋንቋን በማትችልበት በደም አንድ ከሆንከው በዜግነት አንድ ከሆንከው ገብቷል አይደለ? ያኛውም ጥረፍ ሀገር ነው፣ ይሄኛውም ጥረፍ ሀገር ነው፣ ያኛውም ጥግ ሀገር ነው፣ ይሄኛውም ጥግ ነው። ገብቷል አይደለ? ያደረከው የማከም ስራ ነው የሰራኸው። ተረዳኸኝ? ስለዚህ ሕክምናን የሰጠኸው ማለት ነው። ስለዚህ ሁላችንም ባለን አቅም አክሰስ ነገሮች ሁሉ ኢትዮጵያን የማከም ኢትዮጵያን የማዳን ነው የሚሆነውና ሰላም እንዳልከው ለሁላችንም ይሁን እንላለን። አድማጭ ጤና ይስጥልን። ሀላው ጤና ይስጥልን። እግዚአብሔር ይመስገን። ማን እንበል? ከየት ነው? አማራ ነኝ። ኦሮሚያ ብልጽግና ሚዲያ ነው። አይ እሺ፣ ተሳስተዋል ይመስለኛል። ሄሎ፣ እሺ፣ ከአጀንዳችንም ውጪ ሌላ አድማጭ እንሄዳለን። እንግዲህ ምናልባትም የተነሳው ሁኔታ ነው ማህበራዊ ሚዲያ ላይ አብሮነትን ከሰራን ይሄ አሁን የምናያቸው ስጋቶች ብዙዎች ይቀርፋሉ። ምናልባትም ግን ለጆን ዳንኤል አሁን ማስተላለፍ የምፈልገው አንዳንድ ነገሮች ምንድነው ቻሌንጅ ነገ ተነገ ወዲያ ሊገጥምህ ይችላል በምትሄድበት ቦታ ላይ። አሁን እኛ እያነሳን ያለው ሁኔታ አለ። መንግስትም ይሁን ምርጫ ሲደርስ ውሃ፣ ንጹህ መጠጥ ውሃ አቀርብልሃለሁ እንዲያደርግልሃለሁ፣ ተፎካካሪ ፓርቲዎችም ወተት በቧንቧ አድርጌ ቤት እንትን ነበር ትላለህ። የወተት ፍቅር ስራ እና ከዚህ በፊትም ደግሞ በአርሲው ላይ የገጠመህንም እናውቃለን እኛ። አይ ጆን ዳንኤል አይደለም ማስታወቂያ ሰርቶ ነው ምናምን ነገር እንደዚህ ነው የሆነው ምናምን ነገር ተብሎ በማህበራዊ ሚዲያም ሲሰራጭበት የነበረበት ሁኔታ አለ። አንዳንድ የተሻለ ቦታ ላይ ያለ ለአካባቢው ምንም ያላደረገ የተለያዩ አሉታዊ ነገሮችን ሊነሳበት ይችላል። አላማ ካለ አላማን በኮርስ ደጋግመህ ስትናገር ሰምተናል። አላማዬን ግብ ሳላደርስ የምቆምበት ሁሉንም ክልሎች ሳልደርስ አልቆምም ብለሃል። እኛም ከጎንህ አለን። አንተም በርትተህ ነገሮችን ሁሉ እውን እንደምታደርግ ተስፋ እናደርጋለን። አድማጭ ብዙ የጆ የመዝናኛም ሰው ነው። በነገራችን ላይ መዘንጋት የሌለብን ኢንተርቴንመንት ሰው ነው አይደል? ለአድማጭ አንድ አድማጭ እድል እንስጥና ከዛም በኋላ ሀሳባችን እንጠቀልላለን። ጤና ይስጥልን። ጤና ይስጥልን። እንደምን አለሽ? ማንም በል ከየት ነው? አለን አጥሊ አጥላው እንዴና ደህና ነኝ ያለው ሰላም ነው።
እንደስማማ አለን። እኔማ ድምፁን ሰምቼ ነው የደወልኩት ሲጀምር። እሺ ስምሽን ንገሪኝ። ይሄ የረጅም ጊዜ ስለቆየው ከሬዲዮ አንድ እኮ በሰላም ነው ጣፋው እኮ ማክሰኞም ላይ ሬዲዮ በቃ ቴሌቪዥን መስኮት ላይ በሰላም ነው። በቴሌቪዥን መስኮት ነው ያለሁት። ከአየር ሞገዱ ከሬዲዮ ዓለም ትንሽ ራቅ ብዬ ነው። አሁን ግን ተመልሷል። እንኳን ተመለሱ። በዚህ በቅልቦች ኢትዮ መገናኛ ይቀጥላል። ኢትዮ መገናኛ የተለፋበት እሱሽ ወዳጄ ጓደኛዬ ነው። እንኳንም ዋናው መምጣትህ ነው። በሰላም ሆነ። እውነት ግራ ገብቶን የት ሄዶ ነው በቃ ጨንቆን ነበር። እንኳንም ደህና መጣ። ቅልቦችን ገጠመኝ ዛሬ በእውነት አንተ ስትገባ ስልኩ እንጂ ቅልቦችን በጣም አድማጭ ነኝ። አደምጣለሁ ግን እንቅብ እያላቅም ብዙ ነሽ ከበረ ከጎተራ ለማንኛውም ጆ አብሮን አለ። ቅልብ ያለው ደግ ልጅ ነውና የጥር ወር ደግ ልብ ቅልብ ስላለ ተብሎ ትንሽ ዘግየት ብዬም ብሰማ ያው ከነቤት ምርቃት ውጭ ምን ልለው እችላለሁ? መርቂው ያው ግን ለወጣቱ ማስተማሪያ ይሆናል ማለት ያው ቲክቶክን ምን ያው ያለውን አሁን ማህበራዊ ሚዲያ በጣም እየተነቀፈም ያለው እንደሱ አይነት ደግሞ መልካም ሰዎች መልካም እያረጉ በቃ የሱ ተከታይ መሆን እንዳለብን ገጠርና አስቦ የእውነት ከተማ ስለ ከተማው ሳይጨነቅ በቃ እዛ ርቆ ሄዶ ምን አይነት ውሃ ነው የሚጠጡት ብሎ ያን ሁላ መስዋዕት ከፍሎ ማድረጉ ያው ለሌሎችም ደግሞ ነገ ተምሳሌት ይሆናል ነው እና እግዚአብሔር ሌላ ምንም ማለት ነው። አመሰግናለሁ። በጣም አመሰግናለሁ። እጅግ በጣም ደስ የሚል እንግዲህ ሁሉም ተስፍሽ ወደ ቅልቦች ልጠቀልለኝ ያለ ግድ ነው። ያው አንተም ቅልብ ስላለህ ሁለተኛ የቲቪ ሾውም ቀን አዲስ አበባ ስለዚህ ከዛኛው ጋር በቀን የሚጀምረው ገዝንተ እናደርጋለን። ጆን ዳንኤል ከአሁኑ የጆን ዳንኤል መልእክት ውስጥ ከተረዳነው ውስጥ አንዱ የቤተሰብ መልካምነት መልካም ልጆችን መልካም ዘር መልካም ፍሬን ታፈራለች። ስለዚህ በማህበራዊ ሚዲያ ላይ የተለያዩ ጥላቻ ንግግርን የምትዘሩ እናንተም እንግዲህ ያው እንደዛው ነው። ስንዴ ዘርቶ እንደማይጠበቅ ሁሉ እባካችሁ እና ሐሳብን ንገረንና እንሰነባበታለን። ለ100 ግራሙ ወይም ነው ከ100 ግራሙ በፊትም ቀጣይ ወርም አናቀቅ ደግሞ ስለምትችል ለአሁኑ ግን ጠርወር ብዙ ሰዎች አሉና ስም መጥቀስ ትንሽ እንትን ይላል። አጠገቤ የነበራችሁ በሙሉ እኔ ፋሚሊዎች በጣም አመሰግናለሁ፣ እወዳችኋለሁ። አሁን ደግሞ ሌላ ፕሮጀክት አለ። ሌላ ቦታ አልናገረው እዚህ ልናገር። አሁን ደግሞ ጎዳና ላይ ያሉ ህጻናት አሉ። ጎዳና ላይ ያሉ ህጻናት በብዙ በሽታ ይጠቃሉ፣ አያውቁትም። HIV ሊኖርባቸው ይችላል ምናምን እና ጎዳና ላይ ያሉ ህጻናትን